ሰላምና ጤና ለእናንተ ይሁን። ከዚህ በፊት የኢትዮጵያን ኢንሳይደሩ ጋዜጠኛ ተስፋለም ወልደየስ በመቀለ ከተማ ስለነበረው ቆይታ ትቶ ነበር። ዛሬ ደግሞ ወደ ሌሎች የትግራይ ክልል ከተሞች አቅንቶ በከተሞቹ ምን እንዳጋጠመው ምን እንዳየ የሚያትተውን ዘገባውን ይዞ ወጥቷል። እኛም ለእናንተ እንደሚከተለው እናቀርበዋለን። ድንገት ከእንቅልፌ ባነንኩ። ተከታታይ ከባድ መሳሪያ ተኩስ የሰማው መስሎኛል። በህልሜ ነው በውኔ የሚል ጥያቄ ለራሴ አቅርቤ ሳልጨርስ ተከታዩ ተኩስ ተደገመ። ካልጋ የተስፈንጥሬ ወረድኩና ወደ ሆቴል በረንዳ በረርኩ። በጨለማ ውስጥ የሚፈነዳ ነገር ይታይ እንደሆን በሚል ዙሪያ ገባውን ቃኘው። ምንም ነገር የለም። ሰዓቱን ተመለከትኩ። 11 ሰዓት ተኩል ገደማ ሆኗል። ደቂቃዎችን እንኳን ሳልቆይ ተኩሱ ቆመ። ወደ አልጋዬ ተመለስኩ። ከግማሽ ሰዓት በኋላ ለጉዞ መዘገጃጀት ጀመርኩ። ከመቀሌ 47 ኪሎ ሜትር ገደማ የምትርቀው ውቅሮ ከተማን ለመመልከት አቅጃለሁ። ዕለቱ ማክሰኞ፣ ቀኑ ደግሞ ታህሳስ 20 2013 ዓመተ ምህረት ነው። በዛው ልደር አሊያም ተመልሼ ልምጣ የሚለውን በአካባቢው ያለው ሁኔታ ነው የሚወስነው። የውቅሮ የስልክ አገልግሎት ስለሌለ ስለ ከተማይቱ መሰረታዊ መረጃዎችን እንኳን ለመቃረም እድል አላገኘሁም። ስለ ከተማይቱ በተባራሪ የሚሰሙ ወሬዎች እርስ በርስ የሚጣረሱ ናቸው። አንዳንዶቹ ከተማይቱ በከፍተኛ ሁኔታ ውድመት ደርሶባታል ይላሉ። ሌሎች ከፍተኛ ዘረፋ እንደተፈጸመባት ይናገራሉ። ጥቂቶች አሁንም በአካባቢው ሰላም እንደሌለና በአቅራቢያው ባሉ ቦታዎችም ውጊያ እየተካሄደ እንደሆነ ያስጠነቅቃሉ። በዛም ማለ በዚህ ርቃ ከምትገኘው አዲግራት ይልቅ ለክፉም ለደጉም መቀለ አቅራቢያ የምትገኘው ውቅሮ ትሻላለች በሚል ነበር ወደዛ ለመሄድ የወሰንኩት። ከአዲስ አበባ ወደ ቢሾፍቱ እንደመሄድ በሉት። ከመቀለ ወደ ውቅሮ በህዝብ ትራንስፖርት ለመጓዝ ቀደም ሲል ይከፈል የነበረው ከ20 እስከ 30 ብር ነው። ከውጊያው በኋላ ግን ዋጋው በ10 እጥፍ ጨምሮ ከ200 እስከ 250 ብር ደርሷል። የመጀመሪያዎቹ ቀናት ደግሞ 500 ብር ሁሉ ከፍሎ የሚጓዙ ነበሩ። የአዲግራት የትራንስፖርት ዋጋም እንዲሁ በተመሳሳይ ሁኔታ በከፍተኛ ሁኔታ ሻቅቧል። በደናው ጊዜ 50 ብር ገደማ ይከፈልበት የነበረው የመቀሌ አዲግራት ያለው መንገድ ውጊያው አልቋል ተብሎ መንገዱ ለተጓዦች ክፍት ሲደረግ እስከ 1000 ብር አሻቅቦ ነበር። ከሳምንት በኋላ ዋጋው ወደ 700 ብር ወርዷል። እኔ በተጓዝኩበት ቀን የነበረው የአዲግራት የህዝብ ትራንስፖርት ዋጋ 500 ብር ገዳማ ነው። መናኸሪያ ስደርስ ወደ ውቅሮ የሚጓዙ ሚኒባሶች እዛ እንደሌሉ የሚገኙበት ቦታ ሌላ እንደሆነ ሰማሁ። የሚኒባሶቹ መገኛ የመሰለኝ እዛው መናኸሪያ አካባቢ ስለነበር ከከተማው እየራቅን ስንሄድ ግር አለኝ። የጫነችን ባጃጅ በከተማ መውጫው አካባቢ ያለውን የመስፈን ኢንዱስትሪያል ኢንጂነሪንግ ፋብሪካን ስታልፍ ወዴት እየሄድን እንደሆነ ጠየቅኩ። እየደረስን መሆናችንን ሹፌሩ ነገረኝ። ብዙም ሳንጓዝ በተለምዶ ኮብራ ተብሎ የሚጠራው ቶዮታ መኪና አጠገብ ቆምን። ሁለት ደለላ መሳይ ወጣቶች የት መሄድ እንደምንፈልግና ስንት እንደሆን በመሳሰሉ ጥያቄዎች እያዋክቡን ያዙ። የባጃጁ ሹፌር ለኮብራው አሽከርካሪ በትግረኛ ጥያቄ ሲያቀርብ እነሱም ተደርበው ምላሽ ይሰጣሉ። በማጣሪያ ጥያቄዎች በቂ ምላሽ ያገኘ የመሰለው አስጎብኜ ወደ እኔ ዙሮ መኪናው ሰንቃጣ ድረስ እንደሚጓዝ ገለጸልኝ። ፍሬወይኔ በሚባለው በሌላኛው ስያሜው የምትጠራው ሰንቃጣ ከተማ በውቅሮና አዲግራት መካከል ያለች ነች። ከተማይቱን ቀደም ሲል ወደዚያ አካባቢ ባደረኳቸው ጉዞቼ ደጋግሜ አልፌባታለሁ። የጉዞ መዳረሻዬ ውቅሮ ከተማ መሆኑን እየተናገርኩ በመኪናው ጋቢና ተደላድዬ ተቀመጥኩ። ወሬ ለመመልከት ሁነኛ ቦታ በማግኘቴና መኪናውም ለክፍለ ሀገር ጉዞ ተመራጭ ሆነው የቶዮታ ፎር ዊል ድራይቭ መሆኑ አስደስቶኛል። ከመኪናው የኋላ ወንበር አንዲት ተጓዥ ተቀምጣለች። ከከተማ ውጭ ባለ በዚህ ሁኔታ ላይ ሌሎች ተጓዦችን ለማግኘት ያለው አስቸጋሪነትን እያሰብኩ በቃ እዚሁ ጊዜውን መፍጀታችን ነው አልኩ ለራሴ። በጧት ብንወጣ ውቅሮን በውሎ ገብ ለመጎብኘት ያስችለኛል ብዬ ነበር ለሰዓቱ መሰሰቴ። ያመጣኝን የባጃጅ ሹፌር ተሰናብቼ እንኳን ሳልጨርስ መኪናው ከአንድም ሁለት ተጓዥ አገኘ። አንደኛው ተጓዥ አካል ጉዳተኛ ስለሆኑ ቀድሜ ያስኩትን የጋቢና ቦታ ለእርሳቸው ለቅቄ ወደ ኋላ ወንበር መዛወሬ ግድ ሆነ። ሁለተኛው ተጓዥ የእሳቸው ረዳት በመሆኑ አብሯቸው ተቀመጠ። ጋቢናው ሞላ። ከኋላ ወንበር ግን ያለነው ሁለት ብቻ
በመሆናችን መኪናው ገና 2 ሰውን ይፈልጋል። አጠገብ የተቀመጠችውን ተጓዥ ወዴት እንደምትሄድ ጠየቅኳት። ወደ አዲግራት ቤተሰብ ለመጠየቅ የሄደች እንደሆነና በዚሁ መኪና ዛሬውን ወደ መቀለ እንደምትመለስ ነገረችኝ። ከሾፌሩ ጋር ቤተሰብ እንደሆኑና በእርግጠኝነት ይዟት እንደሚመለስ ማስተማመኛ ስሰተኝ ውቅሮ ድረስ ለመጓዝ የነበረውን ሀሳቤን ቀይሬ አዲግራት ደርሼ ለመመለስ እዛውን ወሰንኩ። ብዙም ሳይቆይ ቅድም ሲያዋክቡን ከነበሩ ደላላ ወጣቶች አንዱ የመኪናውን የበስተኋላ በር ከፍቶ አጠገባችን ተቀመጠ። ወጣቱ ለሆነ ሰው ቦታ ይዞ መሆን አለበት ስል ገመትኩ። መኪናው ወደፊት ከመነዳት ይልቅ ወደ ኋላ ዙሮ ወደ መጣንበት የከተማው አቅጣጫ ሲመለስ በእርግጥም ቦታ የተያዘላቸው ሰው ከቤታቸው ልንጭን እየሄድን እንደሆነ አረጋገጥኩ። መኪናችን ቀበሌ 16 የሚባለው ሰፈር ሲደርስ ቆመ። ሹፌሩና ደላላ መሳዩ ወጣት ከጎናችን ካለው የሴቶች ጸጉር ቤት ላይ አይናቸውን ተከሉ። የሚጠብቁት ተጓዥ ካሁን ይመጣሉ ተብለው ለደቂቃዎች ቢጠበቁም ድምጻቸው ጠፋ። ተጓዦች ትዕግስታችን አልቆ ማጉረምረም ጀመርን። ወጣቱ ጉዳዩን እንዲያጣራ ተላከ። ከደቂቃዎች በኋላ ተጓዡ ብቅ አሉ። እንደጠበቅኩት ትልቅ ሰው ሳይሆኑ ወጣት ሴት ናት። መቆየቷ ምንም ግድ ያልሰጣት ይቺ ሴት ወጣቱን ደላላ ተከትላ ወደ መኪናው ገባች። መኪናው አራታችንንም በስተኋላ መቀመጫ አጣቦ ወደ ከተማይቱ መውጫ ቀና። እኛ መጀመሪያ የጫንበት ቦታ ላይ ሲደርስ ጠዋት ላይ በአካባቢው ስለነበረው የከባድ መሳሪያ ተኩስ ጉዳይ ተነሳ። ተኩሱ ቦታው ላይ ከመድረሴ ከ10 ደቂቃ ገደማ በፊት እንደነበረና ብዙም ሳይቆይ መቆሙ ተወራ። ሌሊት ላይ ከነበረው ተመሳሳይ ተኩስ ጋር ተዳምሮ አካባቢው ሰላም መሆኑ ያጠያይቅ ጀመር። ጉዟችንንም ስጋት ያዳመነበት ሆነ። ሆኖም ማናችንም ይህንን ሰምተን የጉዞ እቅዳችንን አልሰረዝንም። አጠገቤ የተቀመጠው ደላላ መሳዩ ወጣት በዚህ መንገድ ከሰሞኑ በየቀኑ እንደሚመላለሱና እስካሁን ምንም አይነት ችግር እንዳላጋጠማቸው በመናገር ሊያረጋጋን ሞከረ። መንገዱን ካወቅነው ዘንድ በሚል በየመንገዱ በጣም ብዙ ፍተሻ አለ አይደል ስል ጠየቅኩት። መቀሌ የሰማሁትን ወሬ ተንተርሼ አንድ ፍተሻ ብቻ ነው ያለው፣ እሱን ካለፈን ችግር የለም አለኝ። ወጣቱ በተዝናና መንፈስ አላመንኩትም። የህወሓት ተፈላጊ ሰዎችን እያደነ ነው በሚባልበትና አሁን ውጊያ መኖሩ በሚነገርበት አቅጣጫ እየተጓዘን 137 ኪሎ ሜትር ሙሉ እንዴት አንድ ጣቢያ ብቻ ላይ ፍተሻ ይኖራል? በደቂቃዎች ውስጥ መቀለ መውጫ ላይ ሞሰቦ የሚባለው አካባቢ ባለው ፍተሻ ጣቢያ ላይ ደረስን። በሌሎች መኪናዎች እንዳሉ ተጓዦች ሁሉ እንድንወርድ ተነገረን። ሁሉም መታወቂያውን እያዘ ወረደ። ተራችን እስኪደርስ የሌሎችን ፍተሻ እያየን ቆየን። ፍተሻውን የሚያከናውኑት ወታደሮቹ ናቸው። ለኛ የደረሰን ፈታሽ በማመናጨቅ ስሜት ነው ጥያቄዎችን የሚጠይቀው። ሌሎችን በዛው ስሜት ፈትሾ ሲያበቃ ያስረፈደችን ወጣት ሴት ላይ ሲደርስ ነገሮች ከረሩ። ወጣቷ በመታወቂያ ምትክ በእጇ የያዘችው የአንበሳ ባንክ የሂሳብ ደብተር ነው። የባንክ ደብተሩ ስሟን፣ ፎቶዋንና በዛ ላይ ያለ ገንዘብ ዝውውሯን መረጃ ይዟል። ይሄ ምንድነው አላት ወታደሩ በቁጣ። የባንክ ቡክ ስትል መለሰች ወጣቷ። የባንክ ቡክ መታወቂያ መሆን ይችላል? በድጋሚ በቁጣ ጠየቃት። መታወቂያ ጠፍቶብኝ ነው አለች በሚለማመጥ ቅላጼ። ወታደሩ የወጣቷ መልስ አላሳመነውም። ስልክሽን አምጪ አላት። በእጇ የያዘችውን የተጎሳቆለ ስማርትፎን እየተመለከተ ሰጠችው። ወታደሩ ስልኩን ከፍቶ ለመመልከት ሞከረና ግራ የተጋባ መሰለ። ፎቶዎችን አሳየኝ ሲል ወጣቷን አዘዘ። ወጣቷ የተባለችውን አደረገች። ሌሎችን ሲፈትሽ የነበረው ወታደር መጣና ጉዳዩ ምን እንደሆነ ጠየቀ። ይሄኛው ወታደር ትህትናን የተላበሰ ነው። የኛ ፈታሽ ስለ ጉዳዩ ነገረው። አብረው ስልኩን ሲመለከቱ ቆዩ። በስልኩ ላይ ያለው ፎቶ ቁጥር እንዴት አነስተኛ ሊሆን ቻለ በሚል የኛ ፈታሽ ከወጣቷ ጋር ሲነታረቅ ቆየ። የወጣቷ የአማርኛ ቅላጼ በጣሙን የትግረኛ ቋንቋ የተጫነው ነው። አንዳንድ ሀሳቦችን በቅጡ በአማርኛ ለመግለጽ ትቸግራለች። ወታደሩ ይህንን ሁኔታዋን እንደማጭበርበር ወስዶታል። ድንገት አንቺማ የልዩ ኃይል ወታደር ነሽ ሲል ሰማ ነው። ይህ አባባሉ የመቀለው አስጎብኚ ወጣት የነገረኝን አስታወሰኝ። በከተማው የሚዘዋወሩ ወጣቶች እኔን የመሰሉ ወጣቶችን በተመለከቱ ቁጥር የልዩ ኃይል አባላት እንመስላቸዋለን ብሎኝ ነበር። አንድ ወታደር እንዲያውም የልዩ ኃይል አባላት የት እንደሚገኙ እንድንነግረው ጠይቆኛል ሲልም በገረሜታ አጫውቶኝ ነበር።
ወታደሮች የትግራይ ልዩ ኃይል አባል የሆኑ ወጣቶችን ለይተው ለማውጣት ከሚጠቀሙባቸው መንገዶች መካከል ትከሻ ገልጦ መመልከት እንደሚገኝበትም ከተለያዩ ሰዎች ሰምቻለሁ። ነገሩ ግር ቢለኝም ለምን ትከሻ በማለት መጀመሪያ ነገሩን የሰማው ጊዜ ጠይቄ ነበር። የልዩ ኃይል አባላት መሳሪያ የሚያነግቱበትና ሌሎች ተተኳሾችን የሚሸከሙበት በትከሻቸው ስለሆነ በዛ አካባቢ ምልክት አይጠፋም በሚል ነው ወታደሮቹ ልብስ ገልጦ የሚመለከቱት የሚል ምላሽ ተሰጥቶኛል። ይህ ገለጻ በአዲስ አበባ በ1997 ምርጫን ተከትሎ በከተማይቱ በተቀሰቀሱ ተቃውሞዎች የተሳተፉ ወጣቶችን ለመለየት በሚል የፌዴራል ፖሊሶች ያደርጉት የነበረውን ነገር ወደ አእምሮ ያመጣው። በወቅቱ ተቃውሞ በሚካሄድባቸው ቦታዎች በብዛት የተሰማሩ ፖሊሶች ያገኙትን ወጣት ሁሉ እያስቆሙ እጅህን አሳይ እያሉ ይመለከታሉ።